መዲያም ዛሬ ጉድ ሰራችኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያላችሁበት ሁላችሁንም አላህ ይጠብቃችሁ፣ ሰላማችሁን ብዝዝት አላህ ያደርግልኝ እላችኋለሁ ውዶችዬ። እና የዛሬው ደግሞ የመጣሁበት ነገር ዛሬ መዲያም ጉድ ሰራችኝ፣ አዋረደችኝ እላችኋለሁኝ። አዋረደችኝ ውርዴት ነው ማለት ነው። ውርዴት ነው ማለት ነው። ያዋረደችኝ ዛሬ ማለት ነው። እና ያው እስከ ዛሬ ድረስ እንግዲህ ምን ልስራ ምን ላድርግ ምን ያው ከስራ ገባ ወጣ ከመዲያሜ ጋር ምንም ነገር ስለማንገናኝ ስራ እሰራለሁኝ። ያንንም ስራዬን ሰርቼም ተመልሼ ክላሴ ነበርና ዛሬ እንግዲህ በአዲስ ነገር መዲያሜ መታ በጣም አስገርማኛለች። እሷም በጣም ተገርማለች እላችኋለሁኝ። የተገረመችበትም ነገር ደግሞ በትዕግስት ተከታተሉኝ እነግራችኋለሁኝ እላችኋለሁኝ። ያዋረደችብኝም ምክንያትም እነግራችኋለሁ ማለት ነው። እና ውዶችዬ እናንተስ እንዴት ናችሁ? አዲስ ጀማሪዎች ዩቲዩበሮችስ እንዴት እየሄዳላችሁ ነው? ከኔ ጋር ሰዓት እየቀነሰ አስቸግሮኛል። ከምንም በላይ እየቀነሰ አስቸግሮኛል። እና የሆነ ጉርብ ደግሞ የምደማመርበት ነበር እና በዋና እንደዚህ የታሰረ ምናምን የሚባለው ማፊ ፋይዳ ምንም ፋይዳ የለውም እላችኋለሁኝ። እንዲያው ዝቅ ነው የሚሄደው። ብቻ ችግሩም እንደሆነ አላውቅም። በዚሁ አጋጣሚ መፍትሄ የምታውቁ ካላችሁ ለሰዓቱ መቀነስ ሰብስክራይቡ እንኳን ከቦታ አንድ ሺህ ናት። ምንም ብላ እንግዲህ ትሞላለች። የሰዓቱ ነገር ግን በጣም ማገዶ ይፈጃል ከምንም በላይ ማለት ነው። እኔ በነገራችን ላይ አሁን ለታ 40 አነሳብኝ። መቸለት ነው 40 አነሳብኝ። ሲያነሳብኝ ደነገጥኩኝ እላችኋለሁ። ደነገጥኩኝ እንዲያው ማለት ነው። የመደንገጥ የተነሳ እንዲያው ማለት ነው መሳቅ ነው ያልኩት። ሳቅኩኝ በጣም ነው የሳቅኩት ማለት ነው። እና የዛሬው ደግሞ የመጣሁበት ነገር መዲያም እንግዲህ አስደንግጣኛለች እላችኋለሁ። ያስደነገጠችብኝም ነገር ምንድነው? ያው እንደነገርኳችሁ እኔ ገባ ወጣ ስራዬን ነው ማለቴ ስራ ግርግዳው ላይ እየተገጠመ ጀረሳለና ሲፈልጉ ይጠሩኛል ወርጄ እመጣለሁኝ። ከዛ የቀረ ውሃ እንኳን ቢጠማኝ እነሱ ጋር አልሄድም። ውሃ እንኳን ቢጠማኝ ማለት ነው። ውሃ እንኳን አይበለውና ቢጠማኝ እነሱ ጋር ሰዎች ዘንድ ድርሽ አልልም ማለት ነው። እነሱ ፈልገው ካልጠሩኝ በስተቀር ከዛ የቀረ ደግሞ የምፈልገው ነገር ካለ ደግሞ እንደዚሁ በርቀት ሁኜ ወይ ለልጅቷ የልጅቷ ስልክ ስላለኝ በስልኬ በኢሞ ማነው በዋትስአፕ ሪከርድ ያደርግላታለሁኝ። ከዛ የቀረ ግን ሳት ብሎኝ እንኳን ሂጄ በራቸውን ቆርቁሬ ወይም እንደዚህ ገብቼ እንትን አልልም። ምክንያቱም እንግዲህ ትላልቅ ሰዎች ናቸው። በዛ ላይ ሳሎኑ እዛው መጥባሁ ጋር ነው። ያው እነሱ ወደ ክላስ ሲገቡ ነው እኔን የሚጠሩኝና ከለነሱ ሳሎን እያሉ እኔ እዛ ቦታ ላይ ድርሽ ማለት አይፈቀድልኝም እላችኋለሁኝ። ቢርበኝም ቢጠማኝም አይበለው እንጂ አልሐምዱሊላህ ያው ሁሉም ነገር አለ። ክፉን አለ ያዝ። በዛ ላይ ደግሞ ሁሉም ነገር ክላሴ አለ ማለት ነው። ወለው ፍሪጅ ወለው ስቶቭ ምናምን የሚበላው የሚጠጣው ምናምን ነገር አልሐምዱሊላህ ይሰጡኛል አለኝ። በዚህ ነገር አልተቸገርኩም እላችኋለሁኝ ውዶችዬና መዲያም ደግሞ ዛሬ እንደዚህ ያለችብኝ ነገር ምንድነው? አዋረደችብኝ ያልኳችሁ ነገር እኔም ለራሴ በጣም ደንግጫለሁ በነገራችን ላይ ማለት ነው። ቁርአን መቅራት እንግዲህ ቁርአን መቅራት ትችያለሽ ወይ አለችኝ እላችኋለሁ። ቁርአን መቅራት ትችያለሽ ወይ ብላ ጠየቀችኝ። ከዛ አዎን አልኳትና በሂፍዝ ነው ምቀሪው በአእምሮሽ ማለት በቅንጭላትሽ ሐፍዘሽ ነው ምቀሪው ወይንስ እያየሽ መቅራት ትችያለሽ አለችኝ። አይ ሞክራለሁኝ አልኳት። ያኔ ብዙ አልችልም። ብዙ ሶራዎች አሉ እነዛም ብዙ ሶራ ግን አልችልም። የተወሰነ ግን በሂፍዝም እሞክራለሁ። ግን ደግሞ እያየሁ በቀራ ግን የተሻለ እያየሁ ግን ማንኛውንም ቁርአን ያው እንግዲህ እስከማውቀው ድረስ በተለይ በደንብ ያጠናሁትን ቁርአን እቀራለሁኝ አልኳት። ቁርአኗን ብድግ አድርጋ አንቺ ቅሪ አለችኝ እላችኋለሁኝ። እስቲ ተመልከቱ እንግዲህ አላህ ያሳያችሁ ውርዴት። ከዛ ቁርአኑን ብድግ አደረገችና እስቲ እንቺ ቅሪ እስቲ ተቻልሽ እንቺ ቅሪ አለችኝ። ከዛ ይዛኝ ሄደች መጅሊስ ትንሽ እንግዲህ መቀበያ የሴቶች መጅሊስ አለ።
እዛ ሄደች። ይሄን ምሰራ ልጅቱ ናት። ልጅቱ ቁርአን ስጫት ተባለች። ቁርአን ሰጠችኝ። ቆይ ስራሽን ትጨራርሽና ነው የተባልኩኝ። ስራዬን ጨራረስኩና እዛች መስጂድ ወሰደችኝ። እኔ እንግዲህ ነግሬያችኋለሁ። ብቻዬን ሶስተኛ ፎቅ ነው የምኖረው። ብቻዬን አንድ ክላስ ብቻ ነው ያለው። እነሱ ምድር ቤት ናቸው። አንገናኝም እነሱ ጋር ማለት ነው። ከዛ እዛ ሄድኩኝ ተጠራውና ሄድኩኝ እንጂ ቁርአን ተባልኩና ቁርአን ተነሳና እነሱ የሚፈልጉትን ሶራ ክፍት አድርገው ቀሪ ተባልኩኝ እላችኋለሁ። እንዲያው ጀዛውን አላህ ይክፈለውና ምርጥ ኡስታዝ አለኝ። ምርጥ ኡስታዝ ማለት ነው። ቃል የማይገልጸው ምርጥ ቃል የማይገልጸው ኡስታዝ አለኝ በነገራችን ላይ ማለት ነው። አላህ ሀያቱን አላህ ያስረዝምልን። እንደዚሁም ደግሞ እዛ ቡድን ያሉትን ማለት ነው። እዛ ቡድን ላይ ያሉት አሚራቶች አስቀሪዎች ወንዶችም ሴቶችም አሉ። አላህ ጀዛቸውን ይክፈላቸውና እነሱን ማለት ነው ስሳነፍ ነይ ቅር እያሉ በውስጥ የሚደውሉብኝን ዛሬ ቀራሽ አልቀራሽም እያሉ በውስጥ የሚቆጣጠሩኝን ማለት ነው። በጣም ጀዛቸውን አላህ ይክፈላቸው። እና ክፍት አድርጋ ነይ ቅሪ ስትለኝ እኔም መርሃባ ብዬ ተቀብዬ ቀረሁኝ እላችኋለሁኝ ማሮቼ። መርሃባ ብዬ ተቀበልኩ። ከዛ ቀራሁ። እንዴ በጣም ተገረመች፣ ደነገጠች። ማላቅበት መስሏን ነበር። ከዛ አይ አለችኝ። እንደገና አፈረችና ምን ትለኛለች? እኛ እኮ አታቂ እንደው ልናስቀራሽ ነበር። ቁርአን ቀሪ እኮ ያልኩሽ አታቂ እንደው ላስቀራሽ ነበር አለችኝ። አይ እኔ እኮ ኡስታዝ አለኝ፣ የሚያስተምረኝ እኮ ኡስታዝ አለኝ። ቁርአን እየተማርኩ ነው አልኳት። በጣም ደስ አላት። በጣም ደነገጠች እላችኋለሁኝ። እንዴ ምን ሰዓት እንዴት መቼ እየቀራሹ ነው ምናምን ነገር ብላ ጠየቀች። ባልቴቱ ራሱ አዎ እኔማ እንደዚህ ቀን እየቀራሁ ነው። ምንጊዜም እኮ ቅርአት እኮ ኡስታዝ አለኝ። ከዛ ኡስታዝ አለኝ ስላት አረቢ ነው ወይንስ ኢትዮጵያዊ ነው ብላ ጠየቀችኝ። ኧረ ኢትዮጵያዊ ነው፣ እኔ ከአረቦች ጋር አልገናኝም አልኩና በውስጤ። ከዛ ኢትዮጵያዊ ነው አልኳት። ከዛ አቀራችኝ እላችኋለሁኝ። አቀራችኝ። ከዛ ቀራሁኝ። ተከታተለችኝ፣ ያዳመጠችኝ። በጣም ከምንም በላይ እንግዲህ ተገረመች። አልহামዱሊላህ በዚህ መልኩ ቅርአት ስቀራ በጣም ተገረመኝ። እኛ እኮ በዚህ አካባቢ እንደዚህ ልጅ ታስቀራለችና ሰብሰብ አድርጋ ምናምን ከነሱ ጋር እንድታስቀራሽ ነበር። በቃ አንቺ ትችያለሽ፣ ምንም ነገር አያስፈልግሽም፣ በጣም ጎበዝ ምናምን አለችኝ እላችኋለሁኝ መዲያሚ። ከዛ ወይ ማንኛው ሰፋ ላይ ማንኛው ሶራ ላይ ደርሰሻል እንደዚህ ብዬ ምናምን ያለሁበትን ቦታ ነገርኳት። ከዛ በጣም ተገረመች እና ምን ሰዓት እየቀራሽ ነው ምናምን አለችኝ። ከምን ሰዓት ጀምሮ እየቀራሽ ነው ቁርአን ምናምን አለችኝ። ከመዕሪብ እስከ አሶር፣ ከመዕሪብ እስከ ኢሻ ባለው ሰዓት ምንጊዜም ያቀራኛል አልኳት። በጣም ተደሰተች እና ወዶችዬ ያው እኔም ደስ ብሎኛል አልহামዱሊላህ አላህ ስላሳወቀኝ። በጣም እሷም ደስ ብሏታል እላችኋለሁኝ። እና ተዋርጀላችሁ ነበር አልহামዱሊላህ ጠንክሬ ቅራቴን በመቅራቴ ተመዲያም ቅሌትም ድኛለሁኝ። አላህ የወዲያኛውንም ሀገር ቅሌት አላህ ያብጅልኝ፣ ከቅሌት ይጠብቀኝ። ከዱንያ እስከ አኺራ ድረስ ያለውን ቅሌት አላህ ይጠብቀኝ። እናንተንም አላህ ይጠብቃችሁ። አላህ በቀጥተኛው መንገድ አላህ ይምራል። ሁላችንም እላችኋለሁኝ ውዶችዬ። ዛሬ እንዲያው በጣም እንደዚህ ስለደነገኩኝ የራሴ ባላቅ እኮ በቃ ተዋርጄ ነበር። መድ ያሳሳቡን መዶች እንዴት ነው የሚሳቡት? ስኩኖች እንዴት ነው ኢድጋም አለ ምናምን በቃ እነዛ እንዴት ነው የሚቀሩት የሚለውን ነገር አስባችሁታል? አንድ እንኳን ይሄ እንደዚህ ነው ብላ ሳትነግረኝ ቀርቼ ስጨርስ በጣም ተገረመች። ስለዚህ እንማር፣ እንወቅ፣ ይጠቅመናል። ዱንያም ሆነ አኺራ እንጠቀምበታለን። ዛሬስ ዱንያ ላይ ይሄንን ዱንያ ላይ እቺ ሴትዮ ናት የጠየቀችኝ። ነገ ጧት ደግሞ አላሁ ተዓላ ደግሞ አኺራ ላይ እንግዲህ እንገናኛለን፣ ያኔ እንጠየቃለን። ያንን ስንጠይቅ እንዴት ነው የምንመልሰው? ስለ አቂዳችን በተለይ ያኔ እንግዲህ መቼም ከባድ ነውና አላህ ያሳውቀን። በሰማነው በእንትናችንን ባወቅንበትም ተጠቃሚ አላህ ያደርግልን። ኡስታዞቻችንንም ደግሞ አላህ በያሉበት አላህ ይጠብቅልን እላችኋለሁ ማሮቼ። ሰላማችሁ ብዝዝት ይበል። ዛሬ ያቀረብኩላችሁ ይሄ ነው። በቀጣይ እስከምንገናኝ ሰላማችሁ ብዝዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።